ሽንት ቤት አጠፋም የት ሄደ? ይገርምሃል እዚህ እጆት ለሽንኩርት ይገርምሃል በግ ልገዛ ያልኩልና ስንት ነው በግ አልኩ። በግ ንግድ ገብቼ 500 ብር አይለኝም። ከፍርፍር ይበልጣል ምን 500 ብር ይለኛል። በግ ላቱስ ድምፁ ነው እንጂ የበግ በሬ በለው እሱን ነበር 500 ብር ሲለኝ 500 ብር እሺ ጥሩ ላጣርገው አልከራከርህም እከፍልሃለሁ። ግን በግ ልታረድ ይፈራገጣል አይፈራገጥም ስለው ድንገት አለ። እኔም አከታተልኩና ከተፈራገጠ ብርን እንከፍላለሁ፣ ካልተፈራገጠ እንግዲህ ኪሳራው ላንተ ነው የሚሆነው። ካልተፈራገጠ ባለቤቴም አትወድም። መፈራገጥ አለበት ቫይብሬት እንዲያረግ መፈራገጥ አይፈራገጥም አልኩት። ሰባቴ ሰሩለት። ከዛ ምን አለ አለና ምን ቢለኝ ጥሩ ነው እርሶ ኖኪያ ነው በግ የፈለጉት አሉት። ቫይብሬት የሰማሁት እውነት ይሄንን ያደረገው እጆ ይጣልኝ። ኧረ ታጠብ ስጨርስ ታጠባለህ። ታገስኩት እኮ ገንተል ግን ሌላ ነገር አስመሰሉት። ከሽንት ቤት እኮ ነው የመጣው። ብላ ልብሉ ብላ በቃ ፊትህ ላይ አንኮ ይሁን ኮተት ይሁን ይታየኛል። ፊትህ ላይ ባዶ ዴት ስለሆንክ ብላ አንተ መጥተሽን ብዙ ሽንት ሽንት ቤት ሆኜ ነው ትዝ ያለኝ። እሺ ህልም እናንተን ሲገጣጠም ዛሬ ገና እንዴት ምን አለምክ ደግሞ ይገርምታል። በህልሜ ሽንት ቤት ውስጥ ገብቼ ነው ሶፍት ነህ እንደ ሽንት ቤት ውስጥ የምትገባው አይደለም። በህልሜ ሽንት ቤት ውስጥ ገብቼ ነው እንትን ቀን ነው ማታ ነው? አዳር ነው የገባሁት። እና ከዛ ጠዋት እርሱ የሉም ነበረ። ተነስቼ ከታይ ሰፈረት እየተዋቡ ጋር እንደዚህ ሽንት ቤት ላይ የገባሁት ዘለው ግንባሬ ምን አሉ ሳሙኝ። በብር ተንበሸበሽ ተጥለቀለቃል። ሲሳይ ነው አለ። ህልም ብዙ ጊዜ ወቅታዊ ትርጉም ያስፈልገዋል። እንዴ በሽንት ቤት ብር ነው ይሄ ማንም የሚያውቀው ብር አይደለም። ዩሮ ምናምን ሊሆን ይችላል። አይደለም እና በህልም ሽንት ቤት አተት ነው፣ ሌላ ምንም ነገር የለውም። ወቅቱን የጠበቀ ትርጉም ወቅታዊ አፈታት። ወቅታዊ አፈታቱ አተት ነው። እንዴ ሲሳይ ነው ብለውኝ። ሲሳይ የሚያከመህ ሰው ሊሆን ይችላል። ሲሳይ የተባለ ዶክተር ሊያከመህ ይችላል። ይኸው ነው በቃ እንጂ ዝም ብለህ እንደ አይቶ ተወደኛ አይ ታውት ሲሳይ ነው ብር ነው ለኔ ያለው እንጀራ አይሻግትም ማለት በመጣቅ የብርና የእናት አሮጌ የለውም። በመጣ ሰዓት ተቀብዬ ብሬን ሳጥኔ ውስጥ ምንም ማስቀመጥ እችላለሁ። በፈልግ ድፍኑንም አደርገዋለሁ፣ በፈልግ ዘረዘረዋለሁ። ይሄ ማን ነው? ውይ እንደ ባዳ ልርሰው እንዴ! ይሄ የፊፋው ፕሬዝዳንት። ፊፋው ማን? የፊፋው ፕሬዝዳንት ነኝ። የኳስ ሲብላተር እንደ ባዳ ይጥፋኝ እንዴ ስሙ። እሱ ኢትዮጵያ ላይ 7 ሰዓት ምን አለ? ምን መጣው? 7 ሰዓት ምን 7 ሰዓት ላይ ና እንጂ ና ገጠራት ነን አንተ ገጠራት አንተ የት ነው የምትሄድ? አንተ አይ ምን ይላል? ሽንት ቤት
በቃ አይ ለሳምፕል ነው እንዴ? ሰባት ሰዓት ለበዓሉ የቅቤ ራሱ ዋጋው ካለፈው ላይ ይቀንሳል ነው ምናምን ተብሏል። እና ገበያ አይደለም እያንዳንዱን ኪሎን እንትን እያላችሁ አይደለም እና 7 ሰዓት ላይ ምን 7 ሰዓት ላይ 7 ሰዓት ላይ ምሳ ነው አይደለም ሲብላታ የፊፋው 7 ሰዓት በዓለም ዙሪያ ስላለው የኳስ ሁኔታ እና ደግሞ ስለ ተጫዋች እያንዳንዱ እና የኳስ ተጫዋቾች ስለ ቤተሰቦቻቸው የዚህን ለዓለም የእግር ኳሱ አርቲፊሻል ሳር እና ይሄንን እናን በገፉ ከተጠቀሙት ሰዎች አንዱ አንተ ነህ እኮ እና ወደፊት ኳስ ሹል እንደምትሆን በብዛት በሱ ዙሪያ ያለውን ነገር ጉዴፈን እንደ ጉዴፈን ማን ነው? እኔ ነኝ ግቡ ይበቃናል አንዴ ወይ ጉድ በል እዚህ መጥቻለሁ በቃ እያወራኝ ተጠቀም እኔ የምለው እዚሁ ልሁን አንተ እዚህ ኦፕን ብለህ 24 ሰዓት ክፍት ነው ብለህ 24 ሰዓት በሽታው እንደዚህ ተታመሙ በቅጽበት ሂዱ አጠዳፊ ነገር እኮ ነው እዚህ 24 ሰዓት ከፍተህ ተዘፍዝፋልሽ እንዴ ለኳስ ተጫዋቾች ነፃ ዝውውር እዲ ወሪያን እኔ ስለ ኳስ እንድታወራኝ ነፃ ዝውውር ምናምን አትበል ነፃ ህክምና በየቦታው ሞልቶ የለ እንዴ ሄደህ ትታከምም እንዴ የዓመቱ ጸዳ ያለው ጎል ኦሮ ሄቶ የዓመቱ ጸዳ ያለ ጎል እኔ አሁን ምንም አይሰራልኝም አንተ ጸዳ ማለት ነበረብህ መታጠብ ነበረብህ አሁንም ይኸውልህ እኔ እኮ መጀመሪያ ፊትህን ሳየው ይሄ ልጅ አንኮ ነው ዝንጀሮ ነው ኮተት ነው ፊት ላይ ይታየኛል አላልኩም ለካተት ነው አተት ነው ናውጣ ና አተት በሽታ አጠደፊ ሐኪም ቤት ሄዱ እየተባለ በነፃ እያለ እዚህ አተት ነው ናውጣ በነፃ ነው በነፃ እሺ በሊት አንዴ መጣሁ